እንኳን ደስ አላችሁ ተወዳጇ ቲክቶከር ሀቢባ በዛሬው ዕለት የሴት ልጅ እናት መሆኗ እየተነገረ ይገኛል። ከቀናት በፊት ወልዳለች የሚሉ መረጃ በማህበራዊ ትስስር ሲሰራጩ ነበር። ለዚህም ምክንያቱ የነበረው ሀቢባ ምጧ መጥቶ ሆስፒታል ገብታ በታዋቂው ፌስቡክ ፔጇ ላይ ዱአ አርጉልኝ ጸልዩልኝ ስትል ፖስት ካደረገች በኋላ ነው በሆስፒታል ሆና። ከዚህ በኋላ ወዳጅ አድናቂዎቿ በከፍተኛ ጭንቀት ውስጥ ሆነው የሀቢባ የቅርብ ሰዎች ስልክ ሲደውሉ ነበር። በኋላ ላይ ግን ሀቢባ 5 ቀናት ይቀሩታል ተመልሰሽ ነይ ተብያለሁ ብላ ከባለቤቷ ጋር ወደ ቤት ከሆስፒታል ተመልሳ ነበር። በትናንትናው ዕለት ግን ማታ ላይ በድጋሚ ላይ በነበረችበት ሰዓት ምጧ መጥቶ ወደ ሆስፒታል እንደሄደች ተነግሮ ነበር። ብዙዎች ሲጨነቁ ነበር። ማታ ገብታ መውለድ የቻለችው ግን በነጋታው ነው ተብሏል። ከደም ግፊት ከአንዳንድ ነገር ጋር በተያያዘ ምጧ ከብዷት እንደነበረ እና ባለቤቷ እጅግ ከፍተኛ ጭንቀት ውስጥ ገብቶ ነበር። በመጨረሻ ግን ፈጣሪ ረድቷት ከብዙ ስቃይ በኋላ መውለድ ችላለች። ብዙዎች የሰው አይን በስቶብሻል፣ በቲክቶክ ላይ ካረገሽበት ቀን ጀምሮ ሰዎች የዕለት ተቀን ህይወትሽን እና የዕለት ተቀን አዋዋልሽን የሆድሽን ሁኔታ ሲመለከቱ ነበር። የሰው አይን በስቶበታል፣ ምጡን ያቅልልልሽ ሲሏት ምጧ እንደሚበረታባት ብዙዎች ጠርጥረው ነበር። ያም ነገር ተከስቶባታል። በመጨረሻም ግን ባልየው የደስታ እንባ ማንባት ችሏል። ምክንያቱም አባት የፈለገው ሴት ልጅ ነበር፣ ሀሳቡ ሞልቶላታል። ሀቢባ የወንድ ልጅ ፍላጎት ነበራት፣ አልተሳካላትም። 4 ልጅ ወልጄ ማቆም ፈልጋለሁ የምትለው ሀቢባ በቀጣይ ወንድ እንደምትሞክር ብዙዎች እየተናገሩ ይገኛሉ። አሁን ሳይመን እና አሜን የተባሉ አንድ ወንድ አንድ ሴት አላቸው። 40 ዓመት እስኪሞላኝ እወልዳለሁ የምትለው ሀቢባ በቀጣይ ወንድ ልጅ የምትሞክር ይመስላል። 4 ልጅ ግባቸውን ያደረጉት ጥንዶቹ 3ኛ ልጃቸውን በሰላም አግኝተዋል። ብዙ ሰው የእሷን የወሊድ ጉዳይ ትኩረት የሰጠው በሚዲያ በተደጋጋሚ ሲመለከቷት ስለነበርና የሰው አይን በስቶባት ስለነበረ ይህ ጉዳይ ወደ ሌላ እንዳያመራ በሚል የሚወዷት የሚያደንቋት ሰዎች ከፍተኛ ሀሳብና ጭንቀት ውስጥ ገብተው ነበር። ሀቢባና ባሏ እጅግ የሚያስቀና የፍቅር ህይወት አላቸው። ለብዙዎቻችን ተምሳሌት መሆን የሚችል ብዙዎቻችን የምንመኘው አይነት የፍቅር ታሪክና የፍቅር ህይወት እጅግ አስደናቂ አክብሮት የተሞላበት ትዳር አላቸው። ሀቢባ ስለ ትዳር ስለ ፍቅር ሌሎችን ብትመክር ብዙዎች ይገባታል። ምክንያቱም እሷ ስኬታማ ፍቅርና ስኬታማ ትዳር አላት። ለዚህ አይነት ሰው ስለ ትዳር ቢመክር እውነትም ሀቅ አለው የሚለው ነገር አመዝኑ። ሀቢባ በትዳሯ በመጠቀም ብዙ ሺህ ተከታዮችን አትርፋለች። በላይቭ ስትሪሟ ላይ ሀቢባን ፈልገው ሀቢባ ቤት የሚቀርቡ ታሪኮችን ለመስማት እና የሀቢባን አስተያየት ለመስማት የሚሰለፉ በሺዎች ናቸው። ሀቢባ በ2 ዓመታት ውስጥ ብቻ በቲክቶክ ከፍተኛ እውቅናን አግኝታለች። የእውቅናዋ መሰረት ትዳሯ ነው ይላሉ ብዙዎቹ። ባሏና ሀቢባ ያላቸው ፍቅር የዛሬ 10 ዓመት ጀምሮ በፌስቡክ ላይ ሀቢባ የምታጋራው ፎቶ በብዙ ተመልካቾቻቸው ዘንድ አድናቆት እንዲያገኙና ብዙ ተከታይ በፌስቡክ እንዲያፈሩ አድርጓቸው ነበር። ሀቢባ በፌስቡክ ላይ የእሷንና የባለቤቷን ታሪኮች፣ ፎቶዎች፣ የቤተሰቦቻቸውን እያንዳንዱ የላይፋቸውን ሙመንት የህይወታቸውን እያንዳንዶቹን ክስተቶች ለአድማጮቻቸው ለወዳጆቻቸው በማጋራት በአረብ ሀገር እጅግ አስደናቂ በኳተር የፍቅር ላይፍን ስትኖር ለብዙ የማዳም ቅመሞች በማሳየት እኛም እንዲህ አይነት ጥሩ ወንድ አለ ለካ ጥሩ ባል አለ ተስፋ አለን በሚል ለብዙዎች ተስፋ በመስጠት በፌስቡክ ላይ እጅግ በጣም ትወደድ ነበር። ለ8 ዓመታት ፌስቡክ ላይ ከሰራች በኋላ ወደ ቲክቶክ መጣ። በ2 ዓመት ውስጥ ብቻ በዚህ ጠንካራ ትዳሯ ብዙዎችን የቤተሰቦቿ አፍቃሪ አድርጋ ብዙ ሺህ ተከታታዮችን አፍርታለች። ይህን ተከትሎ ታዲያ የሀቢባ ቤተሰብ እጅጉኑ በሚዲያው የሚወደድ ቤተሰብ መሆኑን ተከትሎ ብዙዎች የሀቢባ እርግዝና እጅግ ከዚህ አንግል ነው ያሳሰባቸው። ሀቢባ በቲክቶኩ ከመጣች በኋላ በ2 ዓመታት ውስጥ ብቻ በሚሊዮን ገንዘብ ውስጥ ሰርታለች። ብዙ ሰዎችንም መርዳት ችላለች። ይህ የሆነው ታዲያ እዚህ በሚያስቀና ትዳራቸው ነው። ሀቢባና ባለቤቷ ሀቢባ በፌስቡክ ላይ የምትለጥፋቸውን ፎቶዎችና ጥቅሶችን በመመልከት ባለቤቷ በፌስቡክ ያወራ ሲሆን በፌስቡክ የተጀመረው ጅንጀና 1 ዓመት ቆይቶ ከ1 ዓመት የፌስቡክ ጅንጀና በኋላ በአካል የተገናኙ ሲሆን የመጀመሪያ ጊዜ በአካል የተገናኙ ጊዜ እጅግ የማይረሳ ታሪክ እንዳለ ሀቢባ በአንድ ጊዜ ለአድማጮቿ ለወዳጆቿ ስታጫውት ተሰምቷል። ታሪኩም ለመጀመሪያ ጊዜ በአካል ተገኝተው እንቁላል ፍርፍር የጋበዛት ሲሆን ገና ገበታ
ሁኔታው እንደቀረበ በአንድ ሀበሻ ሬስቶራንት በኳታር ሀገር ውስጥ ባሏ እንቁላሉን አንስቶ ሙሉውን ሲበላ እና በመጀመሪያው ቀን ግልጽ የነበረችው ሀቢባ ያኮረፈች ሲሆን ለሷም ሌላ አስመጥቶ እስኪያበላት ድረስ አኩርፋ ግልጽነቷን አሳየችው። ባልየው 1 ዓመት የስልክ ግንኙነት በኋላ በአካል ሲያገኛት በግልጽነቷ እጅግ ተገርሞ ትክክለኛ ማንነቷን ስላሳየችው፣ ማንነቷ ሳታፍር ስለቀረበችው፣ ጸባዩን በግልጽ ስላሳየችው በማስመሰል ቀርባው ገብታ ጠብሰው ስላልፈለገች እውነተኛ ማንነቷን ባህሪውን አሳይታ ከሱ ጋር ተሻምታ በልታ ግልጽ ሆናለት። ዛኑ ቀን እባክሽ ወደ ቤቴ ግቢ፣ ላገባሽ ፈልጋለሁ፣ አብረን መኖር እንጀምር የሚል ጭቅጭቁን የጀመረ ሲሆን ሀቢባን በአካል ሲያገኛት ይበልጥ ነፃነቷ፣ ታማኝነቷና ግልጽነቷ የሳበው ባልየው በፍቅሯ እብድ ብሎ በተደጋጋሚ ከማዳም ቤት እንድትወጣ ሲጠይቃት ሀቢባን ማዳምን ውጭ ስራ ልሰራ ነው ፍቃድ ስጪኝ በሚል ከምትሰራበት ቤት ከወጣች በኋላ 4 ወርን በግሏ ተከራይታ ከኖረች በኋላ የራሷን ገቢ ከሰራች በኋላ ከባሏ ቤት ገብታ አብረው መኖር የጀመሩ ሲሆን ኋላ ላይም ትንሽ ዓመት በኳተር በባሏ ቤት አብረው ከኖሩ በኋላ ወደ ኢትዮጵያ መጥተው ድል ባለ ሰርግ ያገባት ሲሆን የሀቢባ ባል ብዙዎች እንደሚናገሩት ሀቢባ ነች ስራ የምትሰራው በእሷ ብር ነው የሚተዳደረው የሚል የስም ማጥፋት ዘመቻ በሚዲያ ይከፈትበታል እንሰማለን። ነገር ግን እውነታው የሀቢባ ባል ገና ከጅምሩ ሳይተዋወቁ በፊትም ከተዋወቁ በኋላም ቤቱን ቀጥ አድርጎ የሚመራ ጥሩ ስራ ያለው ባል ነው። በኳታር ኤምባሲ ውስጥ ከፍተኛ ቦታ ተሰጥቶት የሚሰራ አሪፍ ደሞዝ የሚከፈለው ሀበሻ ጥሩ ቤት ለመከራየት ጥሩ ነገሮችን ለልጆቹ ለሚስቱ ለማሟላት አቅም የነበረው ሰው እንደሆነ ተነግሯል። አሁንም በዛ ስራ ውስጥ በኳታር ኤምባሲ ውስጥ እየሰራ ይገኛል። አንዳንድ በሀቢባ ህይወት የሚቀኑ ሰዎች ግን ሀቢባ ኦንላይን እየሰራች ባሏን እየቀለበች ነው የምታኖረው፣ ባሏ ስራ አይሰራም የሚሉ የውሸት መረጃዎችን በሚዲያ ሲያሰራጩበት ተሰምቷል። ነገር ግን ይህ ከእውነት የራቀ ነው። የሀቢባ ትክክለኛ አድናቂና ወዳጆች ይህን መረጃ አጥርተው ያውቃሉ። ነገር ግን ሀቢባን በስም ብቻ የሚያውቋት በሚዲያ በድንገት የሚያውቋት ሰዎች ይህን ሲሰሙ የሀቢባ ጠላቶች ያወሩትን ወሬ ያምናሉ። ምክንያቱም ሀቢባን ቀርበው ታሪኳን አያውቁምና። የሀቢባ ባል አሁንም ቢሆን በረብጣ ብሮች እየተከፈሉት የሚሰራ ቤተሰቡን ለማስተዳደር ብቁ የሆነ ሀቢባ ምንም ባልነበራት ሰዓት በቅንጦት ህይወት ላይ ያኖራት እስከ ኢትዮጵያ በመውሰድ ድል ያለ ሰርግ የደገሰላት ከጅምሩ ሀብታም የነበረ ሰው ነው። ሀቢባ ግን በዚህ ሰዓት የማይካደው እውነት በሚዲያ በሚሊዮን ረብጣ ገንዘቦችን እያገኘች ትገኛለች። በቲክቶክ ጌም እንዲሁም የተለያዩ የቤት ጨረቶችን በማድረግ የኮሚሽን ስራዎችን በመስራት ገንዘቦችን እያገኘች ይገኛል። ይህን ተከትሎ አሁን እሷም ባለገንዘብ እሱም ባለገንዘብ ናቸው። ግን ፍቅራቸው ሲመሰረት በፍቅር እንጂ በገንዘብ አልተመሰረተም። ባልየው ሀቢባን ጠቀማት እንጂ ከሷ የተጠቀመው ነገር አልነበረም። በዚህ ምስኪን ሰውዬ ላይ ያለ ስሙ ስም እየሰጡ ሰርቶ የሚገባውን ሰው የሴት ገንዘብ ይበላል እያሉ የሀቢባ ጠላቶች በሀቢባ የሚቀኑ ሰዎች ስሙን ሲያጠፉ ስንመለከት እጅግ አዝነናል። ለወዳጅ አድናቂዎቿ ይህን ነገር ማጥራት እንፈልጋለን። ሀቢባና ባሏ የፍቅር ተምሳሌቶች ናቸው። በተለይ በአስቸጋሪው የአረብ ሀገር ስደት ላይ ጸንተውና በፍቅር አብረው እነሆ 10 ዓመት የትዳር ጊዜያቸውን አሳልፈዋል። በ3 ልጆችም ተባርከዋል። በብዙዎች ቤተሰብ ዘንድ የሚወደደው የሚያስቀናው የሀቢባ ታሪክ እነሆ ወደ 3ኛ ልጅ ተሸጋግሯል። ወዳጅ አድናቂዎቿ እንኳን ደስ አላችሁ። ሀቡ ስለ ፍቅር ብፈርድ ስለ ፍቅር አስተያየት ብሰጥ ያምርባታል። ባሏን አክባሪ ጨዋ ቤተሰብ ያላት ባሏ የተከበረ ድንቅ ቤተሰብ ያላት ሴት ናት። ውድ አድማጮቻችን ለዛሬ ይዤላችሁ የመጣሁት መረጃ ይህን ይመስላል። በቀጣይ ሰዓታት ሌሎች መረጃዎች እስከምንገናኝ ቸር ቆዩልኝ።